ሶበሰ መጣ ጊዜ በጥንታ ብሶ ሆነ ሞቱ ለቤዛ ብዙኃን ኃጢአት ከበዛች ዘንድ ጸጋ እግዚአብሔር በዛ። ኃጢአት ሲበዛ እንዳመርገም ይበዛል እንጂ ጸጋ እግዚአብሔር ይበዛል። በአኮ መንክርም መሞ አያለድኩ መንክርሰ መሞ ድኩ አያ እንዲህ አንድም ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ለኩነተ ሥጋ የመጣ ወካዕበ ይመጽእ ዳግመኛ ይህንን ዓለም ለማሳለፍ የሚመጣ ኢየሱስ ክርስቶስ ተሰባ እምኔኪ ዘእንበለ ውላጤ ሳይለወጥ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ኢየሱስ ክርስቶስ ኮነ ፍጹመ መሰራ ማንሻ ነው። አንድም ዛሬ ቅድመ ዓለም የነበረው ዓለሙን አሳልፎ የሚኖረው ነው። ዓለሙን አሳልፎ የሚኖረው ለኩነተ ሥጋ የመጣው ነው። ለኩነተ ሥጋ የመጣው ዳግመኛ ይህንን ዓለም ለማሳለፍ የሚመጣው ነው። ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ቃል ዘተሰብአ እምኔኪ ነው። ዳግመኛ ይህንን ዓለም ለማሳለፍ የሚመጣው ሳይለወጥ ከሥጋሽ ሥጋ ከነፍስ ነፍስ ነስቶ ሰው የሆነ ኢየሱስ ክርስቶስ ነው። ሳይለወጥ ከሥጋሽ ሥጋ ከነፍስ ነፍስ ነስቶ ሰው የሆነ ኢየሱስ ክርስቶስ ፍጹም ሰው ሆነ። ሰው የሆነውን ሰው ሆነ ማለት እንደምን ነው ይሉ ፍጹም ለማለት ደግሞታል። ወይ ተዋሃደ በመንፈቀ ህላዌ ወይ ሆነ ካልአ እንስሳ በአንትሞ አላ ምሉ ወፍጹም ውእቱ ወይ ገብር ምክንያቱ ህላዌያት በአሃዱ ህላዌ እንዲህ ኢተራደ ወኢተፈልጠ በኩሉ ግብሩ ከዚህም ምታት ነፍስ አልነሳም ምታት ህድረት ውላጤ ብለዋል። አሁን ምላሹ ነፍስ አልነሳም ምታት ላሉት ነው። ተቀዳሚ ተከታይ የሌለው ወልድ ዋሕድ ከእኛ በስራ ሁሉ ከእኛ አንድነት አልተለየ። አንድ ግብር ነው እንጂ አንድ ባህሪ ነው እንጂ አንድ ነው እንጂ ሶስት ጊዜ አሐዱ 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 አለ። በሶስት ነገር ይመስለናልና በኃይለ ዘር፣ በኃይለ ንባብ፣ በኃይለ እንስሳ ዘእግዚአብሔር ቃል መለኮት ዘእግዚአብሔር ቃል ገዥ አካላዊ ቃል አንድም ኢተበአለ ወኢተፈልጠ አሁን ምላሹ ህድረት ላሉት ነው። ተቀዳሚ ተከታይ የሌለው ወልድ ዋሕድ ተቀዳሚ ተከታይ የሌለው ወልድ ዋሕድ በሥራ ሁሉ ከእኛ ከነሳው ሥጋ አልተለየ። አንድ ግብር ነው እንጂ አንድ ባህሪ ነው እንጂ አንድ አካል ነው እንጂ እስመ ሰለስቱ ለአብ ወወልድ ወመንፈስ ቅዱስ ሁልቆ መለኮቱ እንዲህ ሁልቆ አካላቱ ኢተበአለ ዘእግዚአብሔር ቃል ገዥ አካላዊ ቃል አንድም ኢተበአለ ወኢተፈልጠ በኩሉ ግብሩ አሁን ምላሹ ውላጤ ላሉት ነው። ተቀዳሚ ተከታይ የሌለው ወልድ ዋሕድ ሰውም ቢሆን ሥጋንም ቢዋሃድ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ አንድነት አልተለየ። አንድ ህብረ መልክዕ ነው እንጂ አንድ አናኗር ነው እንጂ አንድ አገዛዝ ነው እንጂ ውስተ ኩሉ በሐውርት መለኮቱ እንዲህ በሐውርተ መለኮቱም ይላል እግዚአብሔር ቃል አካላዊ ቃል ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ካልተለየ ልጅ ጽሬት በድንግልና ስርጉት በቅድስና በቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን ሳይብን አሳድሪብን። ተፈሥሒ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገራቸው ቤተልሔም እመቤታችን ተፈሥሒ ደስ ይበልሽ። በሀገር ሰዎችን መናገር ነው። የአማራ ልጅ የሚጃለን እንዲኖር በኀቤኪ ተወልደ ክርስቶስ ዳግማይ አዳም ክርስቶስ በአንቺ ተወልዷልና ተፈሥሒ ደስ ይበልሽ። ጌታ አዳምን በምን ይመስለዋል ቢሉ በንጽሐ ጠባይ አንድም አዳም በግብሩ ሰውን ሁሉ እንደጎዳ ጌታን በትሩፋቱ ዓለምን ሁሉ አድኗልና አንድም ተፈሥሒ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገረ ስብከታቸው ቤተ ኅብስትም ለቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል። ወአምፁ ሌህወሙ ውስተ አምሆሙ እንዲል ኅብስት ወሙሲ በእምኔኪ ተወልደ ክርስቶስ በስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ክርስቶስ ብቻ በአንቺ ተወልዷል። እምኔኪ ከአንቺ ተወልዷል።
በአንቺ ባሕርይ ተወልዷልና ተመስሒ ደስ ይበልሽ። ከማያግቦ ለአዳም ቀዳሚ ብእሲ ምድር ውስተ ገነት ይስሐቅ ፍትሐ ስሮ ሲል ነው የቀደመ ፍዳ መርገምን አጥፍቶ የቀደመ ፍዳ መርገምን አጥፍቶ የቀደመ ሰው አዳም ከአሳር ወደ ክብር ከሞት ወደ ሕይወት ከሲኦል ወደ ገነት ይመልሰው ዘንድ ብጭ እምኔች ከአንቺ ተወልዷልና ብጭ በአንቺ ባሕርይ ተወልዷልና ተመስሒ ደስ ይበልሽ፣ ደስታ ይገባሻል። አዳም መሬት አንተ ወትገብ ውስተ መሬት ግባ ሲል ነው መክሊተ ወርቅ ትገብራ ወትቀብአ በኪሳ ወትቀብወን ወርቅ ያለውን ግበራ ቅብአ ቅብሎን ብለው እንዲተረጉሙ አንድም እስመ ምድር አንተ ውስተ ምድር አንተ ድል አዳም ጥንቱንም መሬት ነህና ወደ መሬትነት ተመለስ የሚል የሞት ፍርድን አጥፍቶ የቀደመ ሰው አዳምን ከሞት ወደ ሕይወት ከአሳር ወደ ክብር ከሲኦል ወደ ገነት ይመልሰው ዘንድ እምኔኪ ከአንቺ ተወልዷልና ተመስሒ ብኪ በአንቺ ባሕርይ ተወልዷልና የነቢያት ሀገረ ስብከታቸው ቤተ ርስት እመቤታችን ተመስሒ ደስ ይበልሽ አለ። ከዚህም አብይ ነጌ፣ አበይት ነጌያ፣ ውርዙ ነጌ የሚባሉ የአራዊት ዝርያዎች አሉ። የአብይ ነጌ ወርጁ የጠነከረ ነው፣ አይታጠፍለትም። አዳኞች እረፍት ሲሻ ከገደል ከዛፍ ስር ተጠግቶ ያልፋል። አዳኞች የሚጠጋበትን አይተው ከልክለው እንዳይጠረጠር ጭቃ ቀብተውት ይሄዳሉ። እርሱም እንደለመደው ሄዶ ይጠጋዋል፣ ይዞት ይወድቃል። ወርጁ የጠነከረ ነውና አይታጠፍለትም፣ መነሳት ይሳነዋል። ከወደቀበት ይጮኻል። አበይት ነጌያት ድምፁን ሰምተው ከበረሃ ወደ እርሱ ይመጣሉ። እነርሱ ወርቻቸው የጠነከረ ነውና አይታጠፍላቸውም፣ ማስነሳት ይሳናቸዋል። አንድ ሆነው ይጮኻሉ። የሁሉንም ጩኸት ሰምቶ ከደጋ ወደ በረሃ ወርዶ መጥቶ ወርቹ ያልጠነከረ ነውና በእምቢያው ገብቶ አፍፍ አድርጎ ያስነሳዋል። ያው ምሳሌ ነው። ውርዙ አብይ ነጌ የአዳም ምሳሌ፣ ያ ወርቹ የጠነከረ እንደመሆኑ እንደማይታጠፍለት አዳምም ንጻ ጠባይ አድሮበታልና ያ በዕፅ ምክንያት እንደወደቀ አዳምም በዕፀ በለስ ምክንያት ከማዕረጉ ከክሙ የመጓረቱ ምሳሌ፣ ያም ከወደቀበት ሆኖ እንደመጮህ አዳምም 100 ዘመን አልቅሷልና አበይት ነጌያን አዳኞች የአጋንንት አበይት ነጌያን የነቢያት የካህናት ምሳሌ። እነዚያ ወርቻቸው የጠነከረ እንደመሆኑ እንደማይታጠፍላቸው ማስነሳትም እንደተሳናቸው ነቢያት ካህናትም በጸለዩት ጸሎት ባቀረቡት መስዋዕት አዳምን ለዓለም አዳናቸው ምሳሌ። ሰረይነ ሰብአ ወኢያሕየውነ ፈወስንሃ ለባቢሎን ወኢተፈወሰ ጻድቅነ ኮነ ከመ ጻድቀ ትቶ ነባይነ ከመ ዘኢነባይነ ኮነ። አንድ ሁነው እንደመጮህ ነቢያት ካህናትም አንድ ሁነው ፈኑ እዴከ አንስ ኃይለከ እያሉ የመለመናቸው ምሳሌ። ውርዙ ነጌ የጌታ ያ ወርቹ ያልጠነከረ እንደመሆኑ ጌታም ንጹሐ ባሕርይ ነውና ያ የሁሉንም ጩኸት ሰምቶ ከደጋ ወደ በረሃ ወርዶ መጥቶ በእምቢያው ገብቶ አፈፍ አድርጎ እንዲያስነሳው ጌታም ባሕርይ አዳምን ባሕርይ አድርጎ በአዳም የተፈረደበት ሁሉ ተፈርዶበታልና ወዋ እግዚእነ ውስተ ኩሉ ጸዋትወ መከራ እንትባቲ አመከረነ ጸላኢ ነሥአ ደዌነ ወጾረ ሕማመነ። እንዲህ ሀላለው ብዜት ኃጢአት ላይ የትበዝ ጸጋ እግዚአብሔር ኃጢአት ከበዛች ዘንድ ጸጋ እግዚአብሔር በዛ። ኃጢአት ሲበዛ እንዳመርገም ይበዛል፣ ጸጋ እግዚአብሔር ይበዛል የሚሉ በኃጢአቱ ቦታ ጽድቁ ገብቶ ስለተቆጠረለት አንድም ጌታ ሰው መሆኑ በምልአተ ኃጢአት ነው እንጂ በጥንተ አብሶ አይደለምና። በጥንተ አብሶስ ቢሆን ኖሮ አዳምና ሔዋንን
ለማዳን ሰው ሆነ እንጂ እኛስ ባቀረብነው ጸሎት ባቀረብነው መስዋዕት በጸለይነው ጸሎት ዳን ባሉ ነበርና ሶበሰ መጣ ጊዜ በጥንታ አብሶ ሆነ ሞቱ ለቤዛ ብዙኃን እንዲህ አንድም አስከትላው መጥቶ ነበርና ጸጋ እግዚአብሔር ኃጢአት ከበዛች ዘንድ እንዲህ ጸጋ እግዚአብሔር ይበዛል ወዲሁ ያደንቃል። ሰአሊ ለነ ቅድስት አዳምና ሔዋን ዳግማዊ አዳም ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድርብን። ትትፌሳ ወትታሰይ ኩሉ ነፍሰ ትትፌሳ ወትታሰይ ኩሉ ነፍሰ ኩሉ ሲል ነው የሰው ሁሉ አይምሮ በውስጥ በአፋ በስጋ በነፍስ ፈጽሞ ደስ ይላታል። እስመ ነፍስ ትሰመይ ልበ ወልቡና እንዲህ ምስለ መላእክት ይሴብሕዎ ለክርስቶስ ንጉሥ ከመላእክት ጋር እንደ መላእክት ንጉሥ ክርስቶስን ያመሰግኑታል። ይጸርሑ ወይብሉ እንዘ ይጸርሑ እየጮኹ እንዲህ እያሉ ስብሐት ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ለሥጋ ከአብ ከመንፈስ ቅዱስ ጋር ምስጋና ተገባው እያሉ ወሰላም በምድር ምርቅ ተወጠነ ምሕረቱ ለሰብእ የሰው ግእዛኑ ሊሰጠው እያሉ አንድም ሰው አምላክ ሆነ ወሰላም በምድር አምላክ ሰው ሆነ። ምሕረቱ ለሰብእ ሰው አምላክ ሆነ ላለው ላይኛው አንድም ስብሐት ለእግዚአብሔር በመላእክት ዘንድ ምስጋና ተደረገ። ወሰላም በደቂቀ አዳም ዘንድ ምስጋና ተደረገ። በዕለተ ልደት ኖሎት በጎን ኖሎት ከመላእክት መላእክት ከኖሎት ጋር አንድ ሆነው አመስግነውታልና ዮም አሐደ መርዔተ ሆኑ መላእክት ወሰብእ ከመ ይሰብሕዎ ለክርስቶስ በቃለ አቢብ እንዲል ስምረቱ ለሰብእ ያው ግን የሰው ፍቅር አገብሮ አምላክ ሰው ቢሆን እስመ ሣረ ዘትካት የቀደመ ፍዳ መርገምን አጥፍቶልናልና ወነሰተ ምክሮ ለጸላኢ የጸላኢ የዲያብሎስን ምክር አፈረሰበት። ጸላኢ ዲያብሎስ ምን ብሎ መክሮ ነበር ብሎ ስጋትን በመቃብር አፍርሼ ነፍሳትን በሲኦል ተቆራኝቼ እኖራለሁ ብሎ መክሮ ነበር። የመከረባቸው ነፍስና ስጋን ተዋሂዶ ምክሩን አፈረሰበት። ለሀገር ጽንዕት ውሃ ጠቢብ ወነሰተ ጥማ በዘይትከሉ ረሲዓን መንክር ዘምኦ ባለ ለዲሁ በዘመከረ ከቤታዬ ጸላኢ አኮ መንክር ዘምኦ አኮ መንክር እመምኦ ሀያል ለድኩ መንክርሰ እመምኦ ድኩ ለሀያል እንዲህ አንድም ጸላኢ ዲያብሎስ በስጋ ከይስ ተሰውሮ መጥቶ አዳምን ድል እንደነሳው ጌታን በስጋ ከይስ ተሰውሮ መጥቶ ዲያብሎስን ድል ነስቶታልና ወበከመ ኮነ እንከ ተሃብአ ሰይጣን በሞቱ ውስተ ስጋ ከይስ ከማሁ ኮነ ድኅነትነ በተሰውሮ ቃለ እግዚአብሔር በዘመድነ እንዲል ወሰጠጠ መጽሐፈ ደሙ ለአዳም ወለሔዋን የአዳምና የሔዋን የዕዳ ደብዳቤያቸውን አጠፋ። ሰጠጠ ግስ ነው። ሰጠጠ ካል ብሎ መጽሐፍ አለ እንጂ ፍቶታት እኩያትን ኃጣውን ርኩሳትን አጠፋት። አንድም ዕዳ በደብዳቤ እንዲታወቅ ኃጢአትን በፍዳ ታውቋልና አንድም ወይ ቀውም እኩይ ፍልስጣ ጸሐፊ ተምያን ጸሐፊ ወተምያን ይላል ጸሐፊ ወተምያን ይላል ዘይጽር መጽሐፈ ዕዳቲነ ወያርአየነ በጊዜ ሞትነ ይላል። ሰው የሰራውን እኩይ ፍልስጣ የሚባል ሰይጣን ነበረ። ሰው የሰራውን ኃጢአት የዕለቱን የጧቱን ጠዋት የማታውን ማታ እየጻፈ ወደ እግዚአብሔር ያዘክር ነበረ። ዛሬ ግን ዘአሰርክሙ በምድር ይኩን እሱረ በሰማያት ወዘፈታሕክሙ በምድር ይኩን ፍቷ በሰማያት ብሎ ስልጣንን የሰጣቸው ካህናት እግዚአብሔር ይፍታ ባሉ ጊዜ እንደ ቅርፍት እየተቀረፈ የሚወድቅ ይባል። አንድም ዲያብሎስ በአዳምና በሔዋን ጨለማ ጋርዶ መከራ አጽንቶ አገዛዝ አቀልላችሁ ዘንድ ስመ ግብርናታችሁን ጽፋችሁ ስጡን አላቸው። እነርሱም እውነት የሚያቀልልን መስሏቸው አዳም ገብሩ ለዲያብሎስ ሔዋን ዓመቱ ዲያብሎስ ብለው ጽፈው ሰጡት። መጻፍስ የለም ይሁንብን ማለታቸው መናገር ነው።
እርሱም በሁለት እብነ ሩካም እብነ በረድ ይለዋል ጽፎ አንዱን በዮርዳኖስ አንዱን በሲኦል ጥሎታል። በዮርዳኖስ የጣለውን ሲጠመቅ እንደ ሰውነቱ ረግጦ እንደ አምላክነቱ አጥፍቶልናል። በሲኦል የጣለውንም በዕለተ ዓርብ በአካለ ነፍስ ሲኦል ወርዶ ነፍሳትን ሲበዘብዝ ሲያወጣ አጥፍቶልናልና ወረሰዮሙ አበዚአነ ዘተወልደ ለነ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ በዳዊት ሀገር በዳዊት ከተማ በዳዊት ባሕር የተወለደ መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ አወጣቸው። ዳዊትም እስመ እምፍሬ ከርስከ አነብር ዲበ መንበርከ ያለው እንደደረሰለት እንደተፈጸመለት ለማጠየቅ አልፎ እንዳርስ ያነሳዋል። ሰአሊ ለነ ቅድስት አዳምና ሔዋንን ነፃ ካወጣ ልጅ ጽኑዕ በድንግልና ስርጉት በቅድስና በቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድርብን። ብርሃን ዘበአማን እግዚአብሔር ለኩሉ ሰብ ለይነብር ውስተ ዓለም ለእና ለአንድ ወገን ነው። ለእግዚአብሔር ለዘረዳነ ለካህናት ለደቂቀ አሮን ለእስራኤል ለርቱዓን ልብ ለብእሲት ለመርዓተ በጉ እንዳለው ያለው አርስቱን ሰረቀ ብሎ ነበርና ብርሃን አለ። በዚህ ዓለም ለሚኖሩ ሰዎች ደገኛ እውነተኛ ብርሃን ገለጠ። በዚህ ዓለም ለሚኖሩ ሰዎች እውነተኛ ብርሃን ገለጠ። ዘበአማን አለው ከዚህ ዓለም ብርሃን ሲለይ ነው። የዚህን ዓለም ብርሃን ቤት፣ ጠፈር፣ ደፈር ይከለክለዋል። ህልፈት ውላጤ ይስማማዋል። መውጣት መውረድ አለበት። እርሱን ግን ቤት፣ ጠፈር፣ ደፈር አይከለክለውም። ጨለማ አይፈራረቀውም። መውጣት መውረድ ህልፈት አይስማማውም። ህልፈት ውላጤ የለበትምና ወአልቦ መክፈልታተ ጽልመት ውስተ ህላዌሁ እስመ ጸዳለ ብርሃን ይሰርቅ እያርብ ወይትጋባ እስመ ጸልመት እይጸልም በሀቢቡ እንዲህ በእንተ ፍቅረ ሰብ መጻእከ ውስተ ዓለም በእንተ ፍቅረ ሰብ መጻእከ ውስተ ዓለም መጽሐፍ ምስጢርን ይዘው አይጠነቅቅምና ያበርህም ብሎ መጻእከ አለ። አንድም ብርሃን ሲል ጌታ ተገልጾለት የሰው ፍቅር አገብሮ ስለ ሰው ስትል ከወዲያ ዓለም ወደዚህ ልትሞት መጣህ እያለ ልቡ ያደንቃል። ወኩሉ ፍጥረት ተፈስሐ በምጽአትከ ወበምጽአትከ ተፈስሐ ሁሉ ፍጥረት ነው። ሰው በመሆንህ ፍጥረት ሁሉ ደስ አለው። ሁሉ ፍጥረት የተባሉ መላእክት ናቸው። ለእኛ በተደረገልን ደስ ብሏቸዋልና አስተሃሞተ አሁን ያንከረ ዘለቁሳን እንጂ አንድም ለራሳቸው በተደረገላቸው ደስ ብሏቸዋል። ትንቢቱ ሰው የመሆኑ ትንቢት መጀመሪያ ለመላእክት ተነግሯል። መላእክት ተገልጧል። መላእክት ለነቢያት ነግረዋል። ከዚህ የተነሳ በአጭር ቁመት በጠባብ ደረት ተወስኖ አይተነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ብለን አመስግነነው በጣዕም ላይ ጣዕም በጸጋ ላይ ጸጋ በክብር ላይ ክብር ተጨምሮልን እያሉ ይመኙ ነበርና በዕለተ ልደት በጎን በአጭር ቁመት በጠባብ ደረት ተወስኖ አይተውን ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ብለን አመስግነው በጣዕም ላይ ጣዕም በጸጋ ላይ ጸጋ በክብር ላይ ክብር ተጨምሮላቸዋልና ሁሉ ፍጥረት የተባሉ መላእክት ናቸው። አንድም ደቂቀ አዳም ናቸው። ቅባትን መንፈስ ቅዱስን ተቀብለው ደስ ብሏቸዋልና አንድም ሁሉ ፍጥረት የተባሉ አራዊት እንስሳት ናቸው። ለእኛ በተደረገልን ደስ ብሏቸዋልና በቤተሰብ ብሏል። ቤተሰብ ጌታው ሲሾም ሲሸለም ደስ እንዲለው አንድም ለራሳቸው በተደረገላቸው ደስ ብሏቸዋል። ቀድሞ ከሰብአ ሰዶም ከሰብአ ግብፅ ጋር በአንድነት ጠፍተው ነበርና ከእንግዲህ ወዲህ አዳም ከፈጣሪው ጋር ከታረቀ ጥፋት አያገኘንም ሲሉ ደስ ብሏቸዋልና በቋራ ቆላ አንድ ባሕታዊ ቋርብ ሲምስ እንዳያት ሚዳቋ ይሆን ተወልደ መድኃኔ ዓለም ይሆን ተወልደ ከሳተ ብርሃን ይሆን ተወልደ ቤዛ ኩሉ ዓለም እያለች ስትዘላ አይቶ ለካ ሊቁ ቅዱስ ኤፍሬም ሁሉ ፍጥረት ተፈሳ በምጽአትከ ያለው ይህን አይቶ እያለ ሊቁ ያደርጋል። እስመ አድኀንኮ ለአዳም ስሕተት አዳምን ከስህተት አድነዋልና
ከስህተት ሳላዳነውም ብሎ ስቶ ከመጣበት ዳንነዋልና ቃል ሔዋን አጋዚተን ሳይረሞ ክርስቶስ ሲል ነው። ሔዋንንም ከሞት ጻይረኝነት ዳይረኝነት አድናታልና ወሀብከነ መንፈሰ ልደት መጽሐፍ ቅጥል ከባለቤት ማናበብ ማን ነው? ስጠተ ልብስ ጠፈረ ቤት ንፍቀታወት እንደማለት ያለ ነው። መንፈሰ ልደተ ሲል ነው። ረቂቅ ልደትን ሰጥተህናልና ሁሉ ፍጥረት ተመሳ አለ። አንድም ባረክና ከማንሻ አንድም ወኩሉ ፍጥረት ረቂቅ ልደትን እንዳለ በቁም ይሆናል። ረቂቅ ልደትን ሰጥተህናልና ባረክና ከምስለ መላእክትከ ከመላእክት ጋር እንደ መላእክት አመሰገን። ልደት ያገናኘናልና አቆ ሰብ ባሕቲቶሙ ዘያሐስስዎ ለዝም ልደት አላ መላእክትኒ ወሊቃነ መላእክትኒ እንዲህ ያሐስስዎ ወይፈቅድዎ እንዲህ ነው። ቃሊለነ ቅዱስ ያሐስስዎ ወይፈቅድዎ ያለበት ነው። ብርሃን ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን በልቡናችን ሳይብን አሳድርብን። ቅድስት አለ ንጽሕት ክብርት ልዩ ሲል ነው። ንጽሕትም አለ ሌሎች ሴቶች ቢነጹ ከነቢብ ከገቢር ነው ከአንዱ አይነጹም። እሷ ግን ከነቢብ ከገቢር ከአንዱ ንጽሕት ናትና። ወይ ረብሰት ወይ በምንትኒ እምዘፈጠረሃ ድንግል በሥጋሃ ወድንግል በሕሊናሃ ማርያም ሰብሐቱ እምትካት ውስተ ከርሱ ለአዳም ከመ ባሕሪ ጻዕዳ ወእምጽሩይ ጽሩየ ገብራ እንዲህ ጽሪትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተመቷ አይቀርላቸውም። እሷንም ከመስነስ አስቀድሞ በመስነስ ጊዜ ከመስነስ በኋላ ከመውለድ አስቀድሞ በመውለድ ጊዜ ከመውለድ በኋላ ጽንዕት ናትና። ክብርትም አለ ሌሎችን እናቶች ብናከብራቸው ጻድቃን ሰማዕታትን፣ ደናግል መነኮሳትን፣ ነገሥታትን፣ መሳፍንትን፣ ጳጳሳትን፣ ሊቃነ ጳጳሳትን ሊቃውንትን ወለዱልን ብለን ነው። እርሷን ግን እማ አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና አስተባብራ አንድ አድርጋ ይዛ የምትገኝ ከእርሷ በቀር ሌላ ሴት አትገኝም እና አለሚሉ አይምሮውን ለቦውን በልቡናችን ሳይብን አሳድርብን ማለት ነው። አልማዋ ለሚሉ ለምኝን ማለት ነው። ከበቁ በኋላ ስንኳን በእርሷ በሌሎቹም ቅዱሳን የለባቸው በቀደመ ልመናዋ የምታስምረን የምታማልድን ስለሆነ እንዲህ አለ እንጂ ጻድቃንን ይረክቡ ሁሎ ዛሰባት ስእለቶም እየሀበር ስእለታ ለእም ወይመየት ስእለታ ለእም ወጥረ ይከውን ስእለታ ለእም እንዲህ ከዚህ ሲደርስ በያዘችው የብርሃን መስቀል ባርካው ታርጋለች። እርሱም ተባርኮ ከመካደሉ ይቀራ አነሳስቶን አስገበረን አስገበረን አስፈጸመን። ለልዑል እግዚአብሔር ክብር ምስጋና ይግባው።